ጉዞ ብዙ አደጋዎችን አሳልፎ በአምባሰላሴ አካባቢ በሐይቅ ጣና ደሴት ወደሚገኘው የአቡነ ኢየሱስ ሞዐ ገዳም ደረሰ። እዚያም ለ9 ዓመታት በመቆየት መንፈሳዊ ትምህርቱን አጠናከረ። ከዚያ ወደ ትግራይ በመጓዝ ጽዮን ማርያምን እንደተባረከ ከዚያ ታዋቂው በደብረ ዳሞ ገዳም ገብቶ በዮሐንስ እጅ ተጨማሪ ትምህርቶችን አገኘ። እንኳን የለመነው ያሰበው የሚሰጥ ጻድቅ ሰው አማረኝ፣ ቅዱስ ሰው አማረኝ፣ ጻድቅ ሰው አማረኝ፣ ጻድቅ ባስነጠሰ። ትምህርትን በማስፋፋት ጀመሩ። በ1275 ዓመተ ምህረት አካባቢ በሸዋ ክፍለ ሀገር በአሁኑ ጊዜ ደብረ ሊባኖስ ተብሎ የሚጠራውን ገዳም መሰረቱ። መጀመሪያ ላይ ግን ደብረ አሰቦት ይባል ነበር። በ15ኛው ክፍለ ዘመን ስሙ ተቀይሮ ደብረ ሊባኖስ ሆነ። ከዚያም በኋላ በዋሻ ውስጥ ተደብቀው ለ29 ዓመታት ፈጽመው ሳይቀመጡ ሳይተኙ የሚያደርጉትን አስደናቂ ጸሎት ጀመሩ። እንደ ምሰሶ ቀጥ ብሎ በመቆም ሌሊትና ቀንን በጸሎት ያሳልፉ ነበር። ለ22 ዓመታት ለረጅም ጊዜ በመቆማቸው ምክንያት ቀኝ እግራቸው ተሰብሮ ወደቀ። ቀሪ 7 ዓመታት ግን በአንድ እግራቸው ብቻ ቆመው ጸሎትን ፈጸሙ።